ጤና ይስጥልን የተወደዳችሁና የተከበራችሁ ተከታታዮቻችን እንደምን አላችሁ? በዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም ርዕሶችን እናስቀድም። ቡና ነጋዴዎችን የሚመለከት አዲስ ረቂቅ መመሪያ መዘጋጀቱ ተሰምቷል። የተዘጋጀው መመሪያ ምን ጉዳዮችን በውስጡ ይዟል? በዝርዝር የምናደርሳችሁ ይሆናል። የወተት ጥራት ጉዳይ አሳሳቢ ደረጃ ላይ መድረሱ ተነግሯል። ሙሉ መረጃውን እናጋራችኋለን። አዋጁን ጥሰው የተገኙ በርካታ ተቋማት ላይ የወንጀል ክስ እንደተመሰረተባቸው ተሰምቷል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። የመጸዳጃ ቤት ፍሳሽን በቀጥታ ከወንዝ ጋር አገናኝተዋል የተባሉ ተቋማት አነጋጋሪ ቅጣት መቀጣታቸው ተገልጿል። ተቋማቱ እነማን ናቸው? ምን ያህል ገንዘብስ ተቀጡ? የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። የምግብና መድኃኒት አስተዳደር አዋጁን ጥሰው የተገኙ ከ1000 በላይ ተቋማትና ግለሰቦች የወንጀል ክስ እንደተመሰረተባቸው የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። የምግብና መድኃኒት አስተዳደር አዋጅ ቁጥር 1112/2011 ድንጋጌዎችን ጥሰው የተገኙ ከ1000 በላይ ተቋማትና ግለሰቦች የወንጀል ክስ እንደተመሰረተባቸው ባለስልጣኑ አስታውቋል። በዚህም ደግሞ የብቃት ማረጋገጫ የምስክር ወረቀት ከባለስልጣኑ ሳይሰጣቸው ወይም በሐሰተኛ ሰነድ በመጠቀም ምርት ያመረቱ፣ ወደ ሀገር ያስገቡና ያከፋፈሉ፣ የተበላሸ የቆርቆሮ ወተት ለገበያ ያቀረቡ፣ ምግብን ከባዕድ ነገር ጋር የቀላቀሉ፣ የአልኮል ምርት ያስተዋወቁ፣ የሺሻን ምርት ያስጠቀሙና የሸጡ እንዲሁም ያልተመዘገበ መድኃኒት ያስገቡና በሸጡ በ1011 ተቋማትና ግለሰቦች ላይ የወንጀል ክስ መመስረቱን ባለስልጣኑ ገልጿል። የክስ መዝገቡን በተመለከተም በባለስልጣኑ የሕግ ክፍል ባለሙያ የሆኑት ፍሬ ሰላም ዮሴፍ በአዲስ አበባ በሚገኙ ሁሉም ክፍለ ከተሞች የፍትህ ጽፈት ቤቶች 813 የወንጀል መዝገቦች በባለስልጣኑ ቅርንጫፍ ጽፈት ቤት በሚገኙባቸው ክልሎች እንዲሁ 122 እና በፌዴራል ፖሊስ ኮሚሽን የወንጀል ምርመራ 59 እና በተጨማሪም በአዲስ አበባ በሁሉም ክፍለ ከተማ በምርመራ ላይ የሚገኙ እንዲሁ 17 መዝገቦች መሆናቸውን ተናግረዋል። የክስ መዝገቦች ያሉበት ሁኔታን ሲያስረዱ ደግሞ ውሳኔ የተሰጠባቸው 650 ሲሆኑ ምርመራ ላይ የሚገኙት እንዲሁ 56 እንዲሁም በተጨማሪ ደግሞ ምስክርና ተከሳሽ ባለማቅረቡ ወይንም ማስረጃ ባለመኖሩ የተዘጉ ወይንም የተቀጡ ደግሞ 305 መሆናቸውን ጠቁመዋል። የወተት ጥራት መጓደል በህብረተሰቡ ጤናና በሀገር ኢኮኖሚ ላይ ጫና እየፈጠረና አሳሳቢ ደረጃ ላይ መድረሱ ተነገረም። አሁን ወተት ላይ ውሃና ሌሎች ባዕድ ነገሮችን መቀላቀል በብዛት የሚስተዋሉ ችግሮች እየሆኑ መምጣታቸው ደግሞ በጤና ላይም ቀውስ እያስከተሉ እንደሚገኝ ተገልጿል። እንዲሁም ባክቴሪያዎቹ ኩላሊትንና የሽንት መተላለፊያዎችን በእጅጉ የሚጎዱ ከመሆናቸውም ባሻገር የቆዳ በሽታን የሚያስከትሉ የሳምባ ምች፣ የደም ዝውውርና የቁስል ኢንፌክሽኖች እንዲሁም ታይፎይድን የመሳሰሉ ተላላፊ በሽታዎችን በብዛት የሚፈጥሩ እንደሆኑም ተነግሯል። አሁን ላይ ደግሞ ያልተገባ ትርፍ ለማግኘት ሲባል ወተትን ከውሃ ጋር በመቀላቀል ከሚደረገው ህገወጥ ተግባር ባለፈ የወተት ተፈጥሯዊ ቅባትን በማስወገድ ቅባቱን ለመተካትና ለረጅም ጊዜ ሳይበላሽ እንዲቆይ ለማድረግ ጥቅም ላይ የሚውሉ እንደ ዩሪያ፣ ሜላሚንና ፎርማሊን የመሳሰሉ ኬሚካሎችን በመጨመር የኩላሊት ህመምን ጨምሮ እስከ ሞት የሚያደርስ አደጋ እንደሚያስከትሉ የባለስልጣኑ ማብራሪያ አመላክቷል። ሌላው ለወተት ጥራት መጓደል መንስኤ የሆነው ደግሞ የሚጓጓዝበት መንገድ ነው የተባለ ሲሆን የወተት ማለቢያ ዕቃ ንጽህናን አለመጠበቅ፣ እንደ ጀሪካን ያሉ ጠባብ ምቹ ያልሆኑ ዕቃዎች ውስጥ ወተት ማስቀመጥና ማጓጓዝ ለብክለት እንደሚያጋልጥም ተመላክቷል። ወተት ከማቀዝቀዣ ውጭ ከ3 ሰዓት በላይ መቀመጥ የሌለበት ቢሆንም ነገር ግን ያለ ማቀዝቀዣ ሲጓዝም ይስተዋላል ተብሏል። በሌላ በኩል ላሞች የሚመገቡት መኖና በሚሰጣቸው ክትባቶች ምክንያት የሚከሰተው አፍላቶክሲን ሌላኛው የወተት ጥራት ችግር መንስኤ መሆኑም ተጠቅሷል። የመጸዳጃ ቤት ፍሳሽን ከወንዝ ጋር በቀጥታ በማገናኘትና የተቀመጠውን ደንብ የተላለፉ ተቋማት 1.5 ሚሊዮን ብር መቀጣታቸው ተሰማም። በለሚኩራ ክፍለ ከተማ ወረዳ 3 ኖህ ሪል ስቴት ከተቋሙ ግቢ የመጸዳጃ ፍሳሽ ከወንዝ ጋር
በቀጥታ በማገናኘታቸው በተደጋጋሚ በተፈጠረላቸው ግንዛቤና በተወሰደባቸው የገንዘብ መቀጮ ተምረው ከድርጊታቸው ሊቆጠቡ ባለመቻላቸው ቅጣት እንደተጣለባቸው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። እንደ ባለስልጣኑ መረጃ ከሆነ ከአካባቢ ጥበቃ፣ ከሰላም ጸጥታና ከፖሊስ ጋር በመቀናጀት በሪከርድ ጥፋቱ እጥፍ 800 ሺህ ብር መቅጣቱን ገልጿል። በተመሳሳይ በለሚ ኩራ ክፍለ ከተማ ወረዳ 13 ሁለት ተቋማት ደንብ ቁጥር 180/2017ን ተላልፈው በመገኘታቸው 700 ሺህ ብር በመቅጣት አስተዳደራዊ እርምጃ ተወስዶባቸዋልም ተብሏል። በአጠቃላይ በክፍለ ከተማው ደንብ ቁጥር 180/2017ን ተላልፈው በተገኙ 3 ተቋማት ላይ በተወሰደው እርምጃ 1.5 ሚሊዮን ብር መቀጣታቸውም ተገልጿል። ባለስልጣኑ በከተማው ከአሁን በፊት ተቀጥተው ከድርጊታቸው የማይቆጠቡ ተቋማትና ግለሰቦችን በሪከርድ የቅጣቱ እጥፍ በመቅጣት የሚወሰደውን እርምጃ አጠናክሮ እንደሚቀጥል ከአዲስ አበባ ከተማ ደንብ ማስከበር ባለስልጣን የተገኘው መረጃ ያመለክታል። ተቋሙ ለከተማው ነዋሪዎች ማንኛውም የደንብ መተላለፎች ሲያጋጥሙ ደግሞ ለደንብ ማስከበር ባለስልጣን በነጻ የስልክ መስመር 9995 ጥቆማ እንዲያደርሱም ጥሪ አቅርቧል። የቡና ላኪዎች የመነሻ ካፒታል በ900% እንዲጨምር ያደርጋል የተባለው አዲስ ረቂቅ መመሪያ መዘጋጀቱን የግብርና ሚኒስቴር አስታወቀም። የቡና ላኪዎች ብቃት ማረጋገጫ ለማግኘት የሚጠይቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900% እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራትም በተመሳሳይ መልኩ ጭማሪ የተደረገበትን አዲስ ረቂቅ መመሪያ ማውጣቱን ሚኒስቴር መስሪያ ቤቱ አስታውቋል። በዚሁ ረቂቅ መመሪያ መሰረትም የግል የቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረው 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያድግ መታቀዱም ተነግሯል። እንዲሁም አመልካቾች ደግሞ የ1 ዓመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ ማስረጃ ማቅረብ ይኖርባቸዋልም ተብሏል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈለገው ዝቅተኛ የመነሻ ካፒታል ከ1,500,000 ብር ወደ 15 ሚሊዮን ብር ከፍ እንዲል መቅረቡን ከሚኒስቴሩ የተገኘው መረጃ ያመለክታል። አዲሱ ረቂቅ መመሪያ ከማህበሩ ሰራተኞች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የ1 ዓመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫ ማቅረብ ይኖርባቸዋልም ይላል። ይህ ማሻሻያ በዋናነት የቡና ግብይትና ጥራት ቁጥጥር አዋጅ ቁጥር 1051/2009 እና ደንብ ቁጥር 364/2008ን መሰረት ያደረገ መሆኑን ተቀምጧል። ሚኒስቴሩ ይህን ያደረገበት ዋነኛ ምክንያት ደግሞ በ2012 ዓ.ም የወጣው መመሪያ የቡና ላኪዎችን ክትትልና ቁጥጥር ለማድረግ የሚያስችሉ በቂ ድንጋጌዎች ባለመኖራቸው የብቃት ማረጋገጫን በመጠበቅ የሚፈጸሙ ህገወጥ ተግባራትን ለመከላከል ባለመቻሉ እንደሆነ አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር የተሰኘው ይህ ረቂቅ መመሪያ ከግንቦት 4 ቀን 2017 ዓ.ም ጀምሮ ለተከታታይ 15 ቀናት በሁሉም ባለድርሻ አካላት ተገምግሞ አስተያየት ከተሰጠበት በኋላ በተካተተው ሐሳብ መሰረት ተግባራዊ እንደሚደረግም ተነግሯል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። መልካም ጊዜን ተመኘን።